ዋንትያ ላይ እንዳያችሁት ሰሞኑን ብዙ ህዝብ እሷ ላይ ተነስቶ እየሰደባትም ነው። እንደዛውም በዛውም ልክ ደግሞ ብዙ ህዝብ ተነስቶ እሷን እያበረታታት ነው ማለት ነው። ግን አንድ ነገር አለኝ እኔ ለእናንተ ማለት ነው፣ ለምትሳደቡ እናንተ ማለት ነው። ቆይ ግን እናንተ ነገሩ እንዴት ብታዩት ነው? እናንተ ሰው ናችሁ፣ አትሳሳቱም እንዴ? እሷ ላይ ስድብ ያንን ስድብ ሁላ ውርጅኔ ከማውረዳችሁ በፊት ትንሽዬ ቆም ብሎ ማሰብ አለ። ይቺ ልጅ ያኔ ህፃን ሆና ያንን ከተዳፍራ ያንን እንትን ከሆነች በኋላ ነገር ግን ደግሞ እንዲሁም ደግሞ እንደሚናቀው ወይም ደግሞ እሷ እንዳወራችው አባቷም አይ እኔ እኮ ልጅ አይደለችም የሬሳ ሳጥን የምትፈልጉ ከሆነ አመጣለሁ እንጂ ሌላ ነገር ምንም ነገር እንዳታወሩኝ እያለ አባቱን በዚህ ልክ እንትን እያደረጋት እየነበረ ማፊ ሰክርትላጅ ያንን ሁላ አባቱም እንደዛ እያላት ከዛም በኋላ ይቺ ልጅ መቼም አልወጥቅም ብላ እንደምንም ሆና ባዛው በልጁ እድሜዋ አርግዛ ይቺን ልጅ ወለደች። ከወለደችም በኋላ አይ ይሄ ሰው እኔ አላቀሽም ማቀሽም ነገር የለም ከኔም አይደለም እያላ እንደዛ እያደረጋት ብዙ መከራና ብዙ ስቃ አሳልፋለች ይቺ ልጅ ማለት ነው። ነገር ግን ደግሞ ዛሬ ለታ ይቺ ልጅ ልጇንም ወልዳ እንዲሁም ደግሞ በሚዲያም ብርታት በህዝብ ብርታት ማለት ነው ዛሬ እዚህ ደረጃ ደርሳለች። ሁላችንም እንደምናያት ነው። ነገር ግን ደግሞ ይህም ሆና ያ አሁን ያ መጀመሪያው ያስረገዛትና እንዲሁም ደግሞ ያ ሰውየው የጠፋው ወይም ደግሞ እኔ አይደለሁኝም እያላ የካዳት ሰው ዛሬ ለታ ተነስቶ ሲመጣ እንዲሁም ደግሞ ህግ ፈቅዶለት በሳምንት አንድ ቀን ልጁን እንዲያይና እንዲሁም ደግሞ ለልጁ የሚያስፈልጋትን ነገር እንዲያደርግ ማለት ነው። አሁን ያኔ ልጅቷም አድጋለች። ዋንትያም ደግሞ ለልጅቷም እንዲሁም ደግሞ ለራሷም ሆናለች። የዛኔ አይ ምንም አላቅም ያለው ሰው አሁን ደግሞ ታዋቂነትም ሲኖራት ይሁን አይም ደግሞ ያደረገው ነገር ጸጸቶትም ሊሆን ያኔ ይችላል። እኛ እዚህ ጋር እሷን ከመስደብ እሷን ደግሞ ከማንቋሸሽ የምሬንን ብዙ እንዴ አውዙ ቢላ አንዳንድ በተለይ አንዳንድ ወንዶች ማለት ነው። ግን እናንተ ምንድናችሁ ግን እንዴ? ሴት እህት የላችሁም እንዴ? እናት በሴት አልተወለዳችሁም እንዴ? ያኔ እሷ ላይ ይሄንን ሁላ ውርጅኔ ስድብ ከማውረዳችሁ በፊት ግን አሁን አንዳንዳችሁ ወጥታችሁ ይቅርታ እየጠየቃችሁ ነው። ያኔ መጀመሪያ ይሄ ነገር እንደዛ ሲል ልቧን ይነካታል ወይም ደግሞ ልቧ ይሰበር ይሁን ይሄንን እንደዛ ሲሰድባት ይሄንን ደግሞ እንደዛ ሳወራ ብላችሁ መጀመሪያውን ማሰብ። ያኔ አንድ ሰው ልቡን ሲብርብር አድርጋችሁ ሲያበቃ ይቅርታ በተጠይቁት ያ የተሰበረውን ልብ ይቅርታችሁ አይጠግነውም። ይቺ ልጅ አሁን ወጥታ ስቅስቅ ብላ እያለቀሰች ብዙዎቻችሁ ብዙ ነገር እያላችሁ ነው። አንዳንዷችሁ የመጀመሪያው ገንዘብ ስላለቀባት አሁንም ገንዘብ ፈልጋ ነው እርዳታ ፈልጋ ነው እንደዛ የምትሆነው ትላላችሁ። አንዳንዳችሁ ደግሞ አሁንም እንደ ልማዷ ሌላ ቦታ ሄዳ እንዲሆነች ትላላችሁ። የማትሉት ነገር የለም። እውነታውን ደግሞ ያ እሷና እሷ ብቻ ነው እውነታውን የሚያውቁት ማለት ነው። እኔ አንዳንዴ እዚህ ጋር ማጥታ የምሬን ስቅስቅ ብላ ስታለቅስ የምር እኔም ኢምባይ ነው የሚመጣው። ምክንያቱም ይቺ ልጅ ተሳሳተችና አያርጋው ተሳሳተች። ስትሳሳት እኛ ያቺን ልጅ ማበረታታት አለብን ወይስ ደሞስ እንደዛው እኛ አይንሽ ይጥፋ አይንሽን ላፈር ብሎ ያቺ ልጅ ራሷን እንድታጠፋ ማድረግ ነው? አንድ ሰው ያኔ እዚህ ጋር አንዲት ልጅ ራሷን አጠፋች ሲባል ለምን አጠፋች ለምን እንዲሆነች የሚል ብዙ ህዝብ አለ። ነገር ግን ደግሞ ትንሽዬ ደግሞ አዝኖ ከሀዘናቸው ሲላቀቁ እንዲሁም ደግሞ ያ ሀዘናቸው ረስቶ አሁን ላይ ጥሩ ሁኔታ ሲደርሱ ለምንድን ነው በዚህ ልክ የምንመቃኘው? አሁን እቺ ልጅ ያ መጀመሪያውን አይታችኋል ብዬ አስባለሁ። እቺ ዋንታ ማለት ነው ዋንትያ ማለት ነው። ነገር ግን ያ ሁላም አልፎ ዛሬ ያኔ ጥሩ ሰው ሆናለች። ያኔ ራሷን ችላለች። በሰው እጅ ሳይሆን አሁን በራሷ እጅ መንቀሳቀስ ጀምራለች። የዛኔ ልጅቷን ያረገዘችና እንዲሁም ደግሞ የወለደች ሰሞን ሀታ ቁስሏ ራሱ ሳይደርቅ ነበር አይደል እንደ ሰው ቤት ገብታ ተሰቃይታ ብዙ ሆና አይተናታል። ነገር ግን ደግሞ ያም አልፎ ዛሬ ሌላ ሰው ሆና መጥታለች። ያን ስቃይዋን መከራውን ሁላ አልፋ ማለት ነው። አንድ ሰው ያለፈበትን ሁኔታ ወይም ደግሞ ያለፈበትን መንገድ እያነሳችሁ ሁሉ ጊዜ ያንን ሰው ከማሸማቃቅ እንደዛ ነው እንደሚባለው። ያኔ ግን ብንቆጠብ ጥሩ ነው ብዬ አስባለሁ። ብዙዎቻችሁ ተቆጠቡ። ይቺ ልጅ ያኔ ያደረገችው የለም ምንም ታድርግ። መጀመሪያው ካለችበት በዚህ ሁኔታ ስናያ ደስ ይለን እንጂ ልንመቃኛት አይገባም። አብዛኞቻችሁ አሁን አቃለሁ ያኔ ኢትዮጵያው
እኛ እኮ ሲያምርብን ብዙ ምቀኛ ይበዛብን አይደል? ያኒ ከመጀመሪያው ከነበርንበት ትንሽዬ ስንሻል እንዲሁም ደግሞ ትንሽዬ አላ አይደል እንትን ስንል ብዙ ምቀኛ ይበዛል። ለምንድን ነው እርስ በራሳችን የምንቀናኘው ምቀኛ የምንሆነው? ስለዚህ አሁንም እኔ የሚለው ነገር ህዝብ ተረጋጉ፣ የምትሰድቧት እናንተ ተረጋጉ። አንድን ሰው የአንድ ሰው ልብ ሰብራችሁ የእናንተ ልብ ሰላም ያገኛል ማለት አይደለም። ስለዚህ ይቺ ልጅ ምንም ትሁን ምንም ታድርግ መጀመሪያው የመጣች ጊዜ አይተናታል። አሁን ደግሞ አምሮባት እንዲሁም ደግሞ ልጇም ራሷም ጥሩ ላይ ነው ያሉ። ስለዚህ ይህንን አይታችሁ የመጀመሪያው እሷን አይታችሁ አሁን ያለችበትን አይታችሁ ደስ ሊለን ነው የሚገባው እንጂ በዚህ ልክ ያኒ የምሬንን ወይ አውዙ ቢላ ስንት ነገር ይያላት። ቢስሚላህ ረህማን ረሂም። ግን ወንዶች እንደዛ የሚናገር ወንድ አለ ወይ? ከየት ነው ስድቡን የምታመጡት? ለዛም ደግሞ እንደ ወንድ ሆናችሁ በዚህ ልክ የዘቀጣ ስድብ ይምር በወንድ ልጅ ደግሞ በጣም ነው የሚያስጠላው። ያኔ ብዙዎቻችሁ ስላየሁኝ ማለት ነው። እንዲሁም ደግሞ ልጅቷ ከመጀመሪያው ስትሻል ከመጀመሪያው የመጣች ጊዜ ያለቀሰችውን እንባ አሁን ሲታበስ ደስ ሊላችሁ ነው የሚገባው ማለት ነው። ለማንኛውም የምሬን እኔ አሁን እንትና ሊላትም ግን ደግሞ እንደዛው ዞሮ ሲል አያት አለሁኝ እንዴ በዚህ 3-4 ቀን ውስጥ መሰለኝ እንዴ አቤት ስድብ ወርጅኒ። ደግሞ ልጅቷ ምን አደረገች? ያኔ የዋንትያ ልጅ ማለት ነው ምን አደረገች? ትንሽ ነው ልጅ ናት። እሷን የምትሰድቡ የዲቃላ ልጅ የምትሏት እንዴ ልጅቷ እኮ ምንም ጥፋት የለባትም። ተወለደች እንጂ ምንም ማጠፋች ነገር የለም። እናቷ ማትቀራችሁ ልጅቷ ማትቀራችሁ። ደግሞ ይሄ አሁን መጣ አሁን የልጅቷ አባት መጣም ሲባል እሱም አይቀራችሁ እንዴ። ኧረ እንረጋጋኛ አንዳንድ ጊዜ እንደ በሰው ቆስሉ ላይ እንጨት መስደድ ጥሩ አይደለም። የምሬንን። ስለዚህ እኛ እንረጋጋ። ቀስ በሉ እስቲ እናንተዬ ማለት ነው። ለማንኛውም ሲያያት ያኔ እንዲሁም ደግሞ ስትሰደብ ብዙ ነገር ስትባል በእርግጥ ሁላችንም ልጅ ባይኖረን እናት ይኖረናል፣ እህት ይኖረናል። የተወለድነው ሁላችንም ከእናት ማጸን ነው። ስለዚህ አንድን ሰው ለማሸማቀቅ በዚህ ልክ መሆን ተገቢ ነው ብዬ አላስብም። ለማንኛውም ሁላችሁም አመሰግናለሁኝ። ዋንትያ ደግሞ አሁንም በርቺ፣ ጠንክሪ። ከዚህ በላይ ሆነሽ ለህዝቡ የምታሳይ ያድርገሽ። እንዲሁም ደግሞ ልጅሽ አሁን ያኔ ጥሩ ላይ ናት ያለችው፣ አንቺም በጥሩ ላይ ነው ያለሽው። ከዚህም በላይ ያኔ ጠንክረሽ በርትተሽ እንደምትሰሪ ተስፋ እናደርጋለን። ለሰው ወሬ ቦታ አትስጪው። መጀመሪያውም ያው ለሰው ወሬ ያንን ያክል ቦታ የምትሰጪ አይመስለኝም ነበር። ግን ደግሞ አሁን ለታስቅስቅ ብለሽ ስታለቅሽ የምሬንን በጣም ነው ያሳዘነችኝ። ያም ሆናይ ሁላችሁንም አመሰግናለሁኝ። በያላችሁበት ደግሞ ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ እስከምንገናኝ ድረስ ቸር ቆዩልኝ።